ሰላም እንዴት ናችሁ? ዛሬ እንግዲህ በጅምር ላይ ያለ ወይም አንደር ኮንስትራክሽን ሳይት ስትገዙ የምታገኟቸውን 3 ጥቅሞች እነግራችኋለሁ ማለት ነው። አብራችሁን ቆዩ። የመጀመሪያው አንደር ኮንስትራክሽን ወይም በግንባታ ላይ ያለ ሳይት መግዛት ጥቅሙ ምንድነው? ቤቱን በትንሽ ብር ኦውን ታደርጉታላችሁ። ለምሳሌ እያለቀ ያለ 100 ካሬ አፓርትመንት በ10 ሚሊዮን ብር ብትገዙ ገና እየተጀመረ ያለ 100 ካሬ አፓርትመንት ከዛ ባነሰ ዋጋ በ7 ሚሊዮን ወር በ6 ሚሊዮን ብር ልትገዙ የምትችሉት። ምክንያቱም እኩል ቫልዩ አይኖረውም። እያለቀ ያለው ሞር ዋጋው ጨመር ይላል፣ እየተጀመረ ያለው ሳይት ደግሞ ባነስ ባለ ዋጋ ነው ሽያጭ የሚጀመረው። ስፔሻሊ ደግሞ ፕሮሞሽናል ፕራይስ ላይ ከሆነ የምትገዙት። ፕሮሞሽናል ፕራይስ ማለት ድርጅቶች ለሽያጭ የሚያወጡበት የመጀመሪያው ፕሮሞሽን ዋጋ ማለት ነው። ሶ እዛ ላይ ስትገዙ ደግሞ ሞር አነስ ባለ ዋጋ ነው የምትገዙት። ይሄ አንዱ አድቫንቴጅ ነው የአንደር ኮንስትራክሽን ሳይት። ሁለተኛው አንደር ኮንስትራክሽን ሳይት የመግዛት ጥቅሙ ምንድነው? ቀስ እያላችሁ ዘና እያላችሁ ነው የምትከፍሉት። ይሄ ማለት ለምሳሌ 10%፣ 15% ወር 20% ከፍላችሁ ከሆነ ይሄንን ቤት የምትገዙት ቀሪውን በ2 ዓመት ወይም በ3 ዓመት ጊዜ ውስጥ ዘና እያላችሁ ስራችሁን እየሰራችሁ አትዘሴም ቢዝነሳችሁን ራን እያደረጋችሁ ቤት ኦውን ማድረግ ትችላላችሁ ማለት ነው። ስፔሻሊ ውሉ በኢትዮጵያ ብር ሲሆን ምንም አይነት ዶላር ንክኪ ሳይኖረው ሲቀር ማለት ነው። ይሄ ዶላር ቢጨምር ዶላር ዲቫሉዌት ቢያደርግ የኮንስትራክሽን ማቴሪያል ቢጨምር እናንተ ላይ ምንም አይነት አፌክት ስለማይኖረው ፊክስድ የምትከፍሏትን ብር ስለምታውቁ ቀስ እያላችሁ ዘና እያላችሁ የምትከፍሉት ሳይት ይሆናል ማለት ነው። ሶ አድቫንቴጅ ይኖራቸዋል። ሶስተኛውና የመጨረሻው አንደር ኮንስትራክሽን ሳይት የመግዛት ጥቅሙ ምንድነው? ቤቱን ኦውን ካደረጋችሁት ወይም ከገዛችሁት ወይም ከተረከባችሁት በኋላ ከ100% በላይ ትርፋማ ትሆኑበታላችሁ። ይሄ ማለት ያው መጀመሪያ ላይ ያነሳው ሐሳብ ጋር ሪሌትድ ነው። ዛሬ በ7 ሚሊዮን ብር አንደር ኮንስትራክሽን ሳይት ብትገዙና በ2 ዓመት ወይም በ2 ዓመት ተኩል ከፍላችሁ ጨርሳችሁ ቤቱን ብትረከቡት ዛሬ በገዛችሁበት ዋጋ አይደለም። ልሽጥ እንኳን ብትሉ የምትሸጡት ኦልሞስት እጥፍ ሆኖ ነው የምታገኙት ያንን ዋጋ። እናንተ ፊክስድ በሆነችው አማውንት ነው የገዛችሁት፣ ምንም አይነት ዶላር ሳይጨምርባችሁ ነው የገዛችሁት። ነገር ግን ስትረከቡት ልሽጥ ብትሉት እጥፍ አድርጋችሁ መሸጥ ትችላላችሁ ማለት ነው። ሶ የአንደር ኮንስትራክሽን ሳይት መግዛት ጥቅሞቹ እነዚህን ይመስላሉ ማለት ነው። በቀጣይ ደግሞ በማለቅ ላይ ያሉ አፓርትመንቶችን መግዛት ጥቅማቸው ምንድነው የሚለውን ፓርት 2 ላይ ሼር አደርጋችኋለሁ ማለት ነው። ሪል ስቴትን በተመለከተ ማግኘት የምትፈልጓቸውን መረጃዎች የፕላስ ምልክቷን በመጫን ቤተሰብ በመሆን ማግኘት ትችላላችሁ ማለት ነው።